ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛልኝ። ኮሜንቱ ምን ይላል? ሰላም ኤምኤችኬ በእናትሽ እንዳታልፊኝ ስኬታማ መሆን አልቻልኩኝም የምታቂው መፍትሄ ካለሽ ትላለች እህታችን። እሺ እህቴ ጥያቄሽ እጅግ በጣም ቀላል ነው። ይሄ የብዙ ሰዎች ጥያቄ ነው። ሰዎች ስኬታማ መሆን ይፈልጋሉ፣ ስኬታማ መሆን አልቻሉም። ህልማቸውን እውን ማድረግ አልቻሉም። ዛሬ የምሰጣችሁን ረቀም ኮድ ማለት ነው ወይም ሚስጥራዊ እና ፓወርፉል የሆነውን ቁጥር እነግራችኋለሁ። በእርግጠኝነት በምላችሁ መሰረት ይሄንን ነገር ከተጠቀማችሁበት ህልማችሁ ላይ ትደርሳላችሁ ወይም ስኬታማ ትሆናላችሁ። ማየት ማመን ነው። ተጠቀሙበት። እሽበኩ ጣቃትኩም ተላታ ሲታ ቲሳ። ይሄንን ቁጥር ብዙ ሰዎች ያውቁታል። 369 ይሄ ቁጥር ሴክሬት ኤንድ ፓወርስ በመባል ይታወቃል ማለት ነው ወይም ረቀም ኮን በመባል ይታወቃል። የማንኛውም ፍላጎታችሁ ወይም ህልማችሁ ወይም ስኬታችሁን የምትከፍቱበት ሚስጥራዊ ኮድና ፓወርፉል የሆነ ቁጥር ነው እላችኋለሁኝ። ይሄንን ነገር በአግባቡ ተጠቅማችሁ ስኬታማ ካልሆናችሁ እኔ እቀጣለሁ። በምላችሁ መንገድ ብቻ ተጠቀሙበት። ማየት ማመን ስለሆነ ማለት ነው። አንዳንድ ሰዎች ቶሎ አይገባችሁምና ግራ የምታጋቡኝ ሰዎች አላችሁ። እምላችሁን ብቻ አድርጉ። ይውላችሁ ስኬትን የምታመጡት እናንተ ናችሁ። ህልማችሁ ላይ መድረስ የምትችሉት እናንተ ናችሁ። ምን ስታረጉ? ጭንቅላታችሁን ስትጠቀሙበት። ካልተጠቀምክበት አልተጠቀምክበትም ነው፣ ካልተጠቀምሽበት አልተጠቀምሽበትም ነው። የግዴታ ራሳችሁን ልትጠቀሙበት ይገባል። ጭንቅላታችሁን ማሰራት ይጠበቅባችኋል ማለት ነው። እሺ 369 ወይም ረቀም ኮን ወይም ሴክሬት ኤንድ ፓወርስ የተባለውን ቁጥር እንዴት እንጠቀምበታለን? ብዙ ሰዎች ቁጥሩን ያውቁታል፣ አጠቃቀሙን ግን አያውቁትም። ለመጀመሪያ ጊዜ ይህንን ቁጥር ተጠቅሞ የሚፈልገው ነገር ላይ የደረሰ ወይም በአጭር ጊዜ ውስጥ ስኬታማ የሆነ ሰው በዓለማችን ላይ ኒኮላ ቴስላ በመባል ይታወቃል ማለት ነው። ዛሬ ትክክለኛውን የኒኮላ ቴስላን አጠቃቀም እነግራችኋለሁ። ማየት ማመን ነው። ተጠቀሙበት። መሆን የምትፈልጉትን ነገር 3 ጊዜ ትጽፉታላችሁ። መሆን የምትፈልጉትን ነገር 3 ጊዜ ትጽፉታላችሁ። 3 ሰዓት ላይ 6 ሰዓት ላይ 6 ጊዜ ታነቡታላችሁ። 9 ሰዓት ላይ 9 ጊዜ ያንን መሆን የምትፈልጉትን ነገር ታስቡታላችሁ በምናባችሁ ማለት ነው። በእርግጠኝነት በአጭር ጊዜ ውስጥ ስኬታማ መሆን ትችላላችሁ። ማየት ማመን ነው። ተጠቀሙበት። ማዕኩም ኤምኤችኬ ተከተሉኝ፣ ትጠቀማላችሁ።